ሲዘንብ በጣም ነው የሚመቸኝ። I really love it when it rains. ተስማማላችሁ? ሲዘንብ ደስ ይላችኋል? ቃላብስ? ኦኬ እስኪ እቺን ስምምነት በእንግሊዘኛ ሞክሩልኝ። እኔም እስማማለሁ የሚለውን በእንግሊዘኛ አረፍተ ነገር ስጡኝ እስኪ። I like when it rains too. I like when it rains too. እስኪ ቃላባን ተሞክረው። I also like it when it rains. I also like it when it rains. ሁለቱም ይሆናል actually. I like when it rains too. I also like it when it rains. ግን እዚህ ጋር አጠር ለማድረግ ብንፈልግ because word for word ቃል በቃል ሌላ ያለውን ሰው ከምንደግም we can just say so do I. Okay? So I like it when it rains. So you guys can just say so do I or so do we. ሁለት ስለሆናችሁ. So ቀለል አድርገን እንደዚህ ማየት እንችላለን። ይሄ agreement structure እንለዋለን ማለት ነው። ሄሎ ኤቭሪዋን እንኳን ወደ ማሩ አካዳሚ ቻናላችን በሰላም ተመለሳችሁ። ዛሬ ይዘን የመጣነው ርዕስ is agreement structures ወይም ደግሞ ስምምነት ወይም ደግሞ አለመስማማትን እንዴት በእንግሊዘኛ እንደምንገልጽ ባጭሩ እናያለን። ግን ከመጀመራችን በፊት ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ሶ እንዳልኩት ዛሬ የምናየው ምንድነው agreement structure ወይም ደግሞ ስምምነት። ሶ አሁን በአማርኛ አንድ እንድሪያስ እስኪ አንድ አረፍተ ነገር በል። በእንግሊዘኛ በአማርኛ እሺ። እኔ ጥሩ አስተማሪ እንደሆንሽ እስማማለሁ። ከማን ጋር ነው የምትስማማው? ቃላብ ነሻለ። እሺ ሶ አንተ ጥሩ አስተማሪ ነሽ እያልክ ነው ማለት ነው። ቃላብ ትስማማለህ? እስማማለሁ። እሺ መስማማትህን እንዴት ነው የምትገልጸው? So do I. So do I. Like I believe that you're a good teacher ነው አይደለ? እሱ በእንግሊዘኛ ከዛ ቃላብ saying so do I ማለትም I believe that too እያለ ነው ማለት ነው። So basically እንዴት እንደዚህ መስማማት እንደምንችል ማንስማማም ከሆነ ምን ተጠቅመን እንደምንገልጽ አለመስማማታችንን ነው የምናየው ማለት ነው። ኦኬ ሶ structures that let you agree with someone has said። አሁን እንዳልኩት agreement structures የምንላቸው አንድ ሰው ካለው ነገር ጋር agree የምናደርግበት ወይም ደግሞ disagree። ምክንያቱም ግዴታ መስማማት የለብንም ግን structure-ሩን ነው የምናየው ማለት ነው። ሶ ሰው ካለው ነገር ጋር መስማማትን ወይም አለመስማማትን ለመግለጽ so how do we use it? How do we use agreement structures? First, no, when do we use it? በሱ እንጀምር። We use it in everyday conversations. Day to day, ለት ተዕለት ካለ ንግግር ጋር የምንጠቀመው ነገር ነው because every day አንድ ሰው ከሚለው ነገር ጋር ልንስማማም ላንስማማም እንችላለን። so ይሄን እንዴት ነው የምንገልጸው የሚለውን ማለት ነው አጠቃቀሙ። ሁለተኛው we have to show shared opinions ማለትም አሁን እንዳልኩት ከአንድ ሰው ጋር የጋራ ሐሳብ ከተነሳ እኔም መስማማለሁ ወይም እኔ አልስማማም ለማለት ማለት ነው። ኔጌቲቭ አረፍተ ነገርም ሊሆን ይችላል፣ ግዴታ ፖዚቲቭ መሆን የለበትም። እኔ ባናና አይመቸኝም ካልኩኝ እኔም አይመቸኝም፣ ይሄኛውም እንደ መስማማት ነው የምንወስደው። ኦኬ ሶ ሶስተኛ ደግሞ we have to keep speech short. Why do we use it? To keep speech short. ሌላ አማራጭ ምንድነው? እኔ ባናና አልወድም፣ እኔም ባናና አልወድም። right? We don't really say that በአማርኛ። so በእንግሊዘኛም እንደዛ ማለት የለብንም። so if someone says I don't like bananas instead of saying I don't like bananas too ከምንል neither do I ብንል ይቀላል ማለት ነው። I don't like bananas too ካልን it's just word for word ቃል በቃል እነሱ ያሉትን ደግመን አረፍተ ነገሩን ማርዘም ነው። so እዚህ ጋር to keep speech ንግግርን short ወይም ደግሞ አጠር ያለ ለማድረግ ማለት ነው። እሺ so better than repeating the whole sentence። አሁን እንዳልኩት ሙሉ አረፍተ ነገሩን ከምንደግም ያሳጥርልናል። keeps it short. Let's look at a few examples. so I love chocolate. so do I. አንተ የምትስማማ ከሆነ ለምሳሌ I love chocolate too ትላለህ right? or so do I. do you like chocolate ቃላብ? Yeah. you do? እሺ say it then. say the whole sentence. I like chocolate. so do I. እንደዛ ማለት ነው። እንድሪያስ do you like chocolate? okay so everyone likes chocolate so I guess በዚህ ኤግዛምፕል ኔጌቲቭ አድርገን መስራት አንችልም። neither do I ካልኩኝ እኔም I don't like chocolate እያልኩኝ ነው ማለት ነው። so I don't like chocolate too ከምን neither do I ብዬ ባጭሩ እሱ ያለውን ሳልደግም መናገር እችላለሁ።
So second we have I'm really tired today. So am I ነው የሚለው እዚህ ጋር። So ልዩነቱ ምንድን ነው? እዚህ ጋር በአማርኛም አስቀምጨዋለሁ። So እኔም አለ I love chocolate, so do I. So do I ማለት በአማርኛ እኔም ነው። እዚህ ጋር ደግሞ ሁለተኛ ኤግዛምፕል ላይ I'm really tired today. So am I ይሄኛውም እኔም ነው። So the difference እዚህ ጋር በአማርኛ it's the same lingo. ግን እዚህ ጋር so do የምትለዋና am የምትለዋ they are the keywords here. Okay? So verb to be እና verb to be አንደኛው ምንድን ነው? ንገሩኝ እስኪ። verb to be እና what's the other one? Two types of verbs. verb to do ምንለው አለ። So verb to be እና verb to do አለ። verb to be ስንል ምን ማለት ነው? መሆን የመሆን verb ግስ so የመሆን ግስ ነው ይሄ። verb to do's ምንድን ነው? ድርጊት የድርጊት ነው ማለት ነው። verb to be ስንል እስኪ አንድ ኤግዛምፕል አንዳንድ ስጡኝ። ቃል አባንተን ጀምር። verb to be ለምሳሌ ሁለተኛው ነው I'm really tired today አይደለ? so እዚች ጋር ስፔሲፊክሊ am የምትለዋ ማለት ነው። I am ሊዛ ስል እኔ ሊዛ መሆኔን እየገለጽኩኝ ነው አይደለ? ሴም ወይ እኔ ሲደክመኝ ምንም ድርጊት እየተገበርኩ አይደለም። ድርጊት ስለተገበርኩ ሊደክመኝ ይችላል፣ ግን እኔ መድከሜ መሆኔ ነው ማለት ነው። so I am tired ነው እንጂ I do tired for example አንልም። so የመሆን ግስ የምንለው አክቲቭሊ የምንሰራው ስራ ሳይሆን ሲቀር ዱስ በዱ ደግሞ እንድረስ አንድ ኤግዛምፕል ሰጠኝ። verb to do እሺ ቃላብ ትሞክራለህ? I am washing my clothes. I am washing my clothes or I wash my clothes. So I wash my clothes ስንል ምንድን ነው ለስምምነት ምንድነው የምንለው? እዚህ ጋር እንዳየነው ኤግዛምፕል so do I ለምዶ do የሆነው why not am ድርጊት ስለሆነ what did you say እንደረስ ድርጊት ስለሆነ exactly so ድርጊት ነው መሆን አይደለም። እኔ actively የማደርገው ነገር ነው አይደለ? ልብስ ማጠብ so we say so do I instead of so am I. so ልዩነቱ የverb to be እና የverb to do ግልጽ ነው አይደለ? so based on this አጠቃቀሙም ይለያያል። so ሶስተኛውን ኤግዛምፕል አንዴ እንየው። it says I don't like spiders. ሸረሪት ትወዳላችሁ ሁለታችሁ? በጣም እንፈራ። ወይኔ ቃላዋንተስ ትፈራለህ? መፍራት ሳይሆን አልወዳቸውም። ሳያቸው ደስ ይለኛል። እሺ so እንድረስ ይፈራል፣ አንተ አትወዳቸውም። እኔ በጣም ነው የሚመችኝ። ኦኬ ነው እሺ so I don't like spiders ስንል neither do I ይሄኛውም I don't like መውደድ actively የምንሰራው ነገር ባይሆንም so I like you or ማሰብ ለምሳሌ I'm thinking ስል actively የሚታይ observe የሚደረግ ድርጊት አይደለም ግን it's still an action internal የሆነ action ነው external ባይሆንም so like ማድረግም love ማድረግም hate ማድረግም obsess ማድረግም and many other internal የሆኑ በአይምሮአችን የሚካሄዱ actions we still consider them actions በውጪ ምንም የሚታይ ነገር ባይኖርም we still consider them actions meaning do ማለት ነው so I don't like spiders neither do I እኔም አልወድም right so do የሆነው is because ውስጣዊ ቢሆንም it's still an action so do እንደዚህ ነው የምንጠቀመው አምን ለምን በምን ኮንቴክስት ነው የምንጠቀመው so basically አሁን እንዳልኳችሁ so ድርጊት ነው አይደለም ወይ የሚለውን ኮንሲደር ማድረግ አለብን ማለት ነው ቃላብ እንደሰጠን ኤግዛምፕል I wash my clothes እንዳለን እዚህ ጋር the action is external wash so እዚህ ጋር so am I ነው የምለው or እኔ አላጥብም ከሆነ I don't ማለት እንችላለን I wash my clothes oh I don't ልል እችላለሁ so this is disagreement እኔ ማለት ማማ ከሆነ ግዴታ neither do I አሁን እዚህ ጋር apply አያደርግም ምክንያቱም neither እና nor ለምሳሌ neither nor የምንላቸው እነዚህ ሁለቱን የምንጠቀመው ኔጌቲቭ ስቴትመንት ሲሆን ነው for example if he were to say I don't wash my clothes ቢሆን ነው ያለው instead I would say neither do I
እኔም አላጥብም ማለት ነው። ይሄ እኔም አላጥብም። ሶ ናይደር የምንጠቀመው ይሄኛው ኦልሬዲ ዱ ኖት አይደለ ዶንት። ሶ ኖት የምትለው አፍራሽ ስለሆነች ናይደር የምንጠቀመው is already negative sentence ከሆነ ኖርንም የምንጠቀመው is already negative sentence ከሆነ ማለት ነው። ሁለት አፍራሽ አንድ ላይ መሆን አይችልም። ሶ ዶንት ኖ ይችላል because in this context የምንጠቀመው I don't neither አፍራሽ ነው። ከአፍራሽ ነገር ጋር ለመስማማት ነው የምንጠቀመው። አንድ ሴንተንስ ላይ አንጠቀምም። አይቻልም። so I don't wash my clothes ለምሳሌ ጥያቄ it's like ነገር give me an example እስኪ of what you mean so ለምሳሌ ሁለት ፓስት ባንድ ላይ እንደማይሆን ነው like I didn't washed my clothes አይባልም። just like that ኔጌቲቭም ሁለት መጠቀም አንችልም ማለት ነው። okay so የverb to be እና የverb to do ልዩነት ግልጽ ነው። okay so አንዳንድ ጥያቄ ልጠይቃችሁ so ምንድነው verb to do ነው verb to be ነው የሚለውን ትነግሩኛላችሁ ማለት ነው። I'm really obsessing over this new song ካልኩኝ ቃላት is this a verb to do or verb to be ልጻፈው to do why ከደም እንዳልሽው like በማይንዳችን like still ኤክስተርናል ባይደረግም ውስጥ ግን የተደረገ ስለሆነ ድርጊት ነው ማለት ነው። exactly so ኢንተርናል ቢሆንም በአእምሯችን የሚካሄድ ቢሆንም ኦብሰስ ማለት አንድ ነገር ላይ ፎከስ ማድረግ እስኪ በአማርኛ አግዙኝ ምን ማለት ነው ኦብሰስ ማተኮር አንድ ነገር ላይ በጣም ማትኮርም ኢንተርናል ቢሆንም እሱም ራሱ ድርጊት ነው ማለት ነው። so verb to do ነው። great እንድሪያስ አንድ ኤግዛምፕል ልስጥ verb to do ነው verb to be ነው የሚለውን ነው የምትነግረኝ ማለት ነው። I'm reading a book verb to do why reading action ነው ድርጊት ነው exactly እስኪ I'm reading a book ከሚለው ጋር ተስማማ I'm also reading a book እሺ good that works actually I'm also reading a book clearly እንደዚህም agree ማድረግ እንችላለን። ዛሬ እነሱን ሜንሽን ማናደርገው is because to keep it short and to not say whole sentences አጠር ያሉ ለመጠቀም ስለፈለግን ነው። ዛሬ ባየነው ኤግዛምፕል መሰረት እስኪ ድገምልኝ I'm reading a book oh so do I እሺ okay ቃላት do you think that's correct እሺ what do you think the correct way to agree is so am I so I am reading a book so am I I read a book I read a book past tense እሺ pastም presentም አንድ አይነት ስፔሊንግ ነው so I read a book so did I so እዚህ ጋር we're saying መጽሐፍ አንብቤያለሁ እኔም አንብቤያለሁ እዚህ ጋር እያነበብኩኝ ነው am okay present መሆን am verb to be ነው የመሆን ግስ ነው so we say I am reading a book ስል እኔም መጽሐፍ እያነበብኩኝ መሆኔን ነው የምገልጸው ማለት ነው so that's why ድርጊት ቢሆንም am የምትለዋ ስለ የመሆን ይወስድልናል so እዚህ ጋር እንዳየናቸው ኤግዛምፕሎች like I'm really tired መሆኔን ነው አይደለ እንጂ ይሄኛውም I am really tired ነው basically so am I am ካለ the way we agree to that sentence is by using am and እዚህ ጋር ድርጊት external ድርጊት ነው ወይ it is ግን እዚህ ጋር መሆን የሚለውን ያመጣብናል ማለት ነው even though it is an action am የምትለዋ since it's a verb to be we use am in this sentence as well when we agree እሺ ጥያቄ አላችሁ አሁን okay ከሌለ በቃ አሁን አንድ ላይ conclude እናድርገው okay so to summarize ምን አየን agreement structures ለመስማማት እንዴት ነው የምንችለው or አለመስማማት እንዴት ነው የምንገልጸው so first why do we use agreement structures in everyday conversations ለተለት ካሉ ንግግሮች ጋር so በየቀኑ just in everyday conversation ነው የምንጠቀማቸው because everyday ከአንድ ሰው ጋር agreeም disagreeም ልናደርግ እንችላለን ማለት ነው
and then to show shared opinion ወይም ደግሞ የምንጋራቸው ሀሳቦችን ለማሳየት ሶ አንድ ሰው የምስማማ ነገርን ከተናገረ I'd say hey I agree with you or so do I or so am I እያልኩኝ ስምምነቴን መግለጽ እችላለሁ ማለት ነው third we have to keep speech short ንግግርን ለማሳጠር ሶ አንተ እንዳልከው ቅድም እንደራስ እንዳለው I'm also reading a book ማለት ይቻላል ግን እዚህ ጋር we're focusing on keeping it short and natural so we say so do I so am I neither do I neither am I የሚሉትን እንጠቀማለን ማለት ነው and then yeah better than repeating the whole sentence just like I said አጠር እናደርገዋለን ማለት ነው okay so እነዚህ verb to do like ባናያቸውም verb to do ላይ እናካተታቸዋለን ማለት ነው okay ግልጽ ነው እሺ